ጤና ይስጥልኝ። የዕለተ ረቡዕ ታኅሳስ 22 2018 ዓ.ም የዋዜማ አበይት ዕለታዊ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ህወሓት ዓለም አቀፉ ህብረተሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጣል ዛሬ በመግለጫ ጠየቀ። ህወሓት የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ ጭምር ጠይቋል። መንግስት የሚያስተጓጉለው አስቸኳይ የምግብና የመድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ የጠየቀው ህወሓት መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲሰማራና የምርመራው ውጤት በ60 ቀናት ውስጥ ለህዝብ እንዲገለጽም ለዓለም አቀፉ ህብረተሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች ገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኞችን መወንጀል እንዲያቆም፣ እንዲሁም ግለሰቦች ለተፈናቃዮች የሰበሰቡትንና የያዘውን ገንዘብ ፊት እንዲያደርግም ህወሓት ጠይቋል። ታዬ ደንደዓ ከማረሚያ ቤት ኃላፊዎች ለውጥ ጋር በተያያዘ ያለመናበብ ችግር በመፈጠሩ ዛሬ ችሎት ሳይቀርቡ ቀሩ። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት በቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ላይ አቃቤ ህግ በመሰረታቸው 3 አዳዲስ ክሶች በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ለዛሬ ታኅሳስ 22 ተለዋጭ ቀጠሮ ሰጥቶ እንደነበር ይታወሳል። ሆኖም ታዬ በካቴና ታስሬ ችሎት አልቀርብም በማለት በመቃወማቸው የቂሊንጦ ማረሚያ ቤት አስተዳደር ዛሬ ችሎት ሊያቀርባቸው እንዳልቻለ ዋዜማ ከምንጮቿ ሰምታለች። ታዬ ካቴና የጤና ችግር እንደሚያስከትልባቸው ቀደም ሲል ለችሎቱ አሳውቀው የነበረ ሲሆን ችሎቱም ተከሳሹ ያለ ካቴና እንዲቀርቡ የቃል ትዕዛዝ ሰጥቶ ነበር። ሆኖም የችሎቱ ትዕዛዝ በክስ መዝገቡ ውስጥ በጽሁፍ ባለመካተቱና የቀድሞቹ የማረሚያ ቤቱ ኃላፊዎች ከትዕዛዙ ወዲህ በመቀየራቸው ትዕዛዙ ተፈጻሚ ሊሆን እንዳልቻለ ዋዜማ ተረድታለች። ፍርድ ቤቱ በአዳዲሶቹ 3 ክሶች ላይ የቀረበውን የታየ የክስ መቃወሚያ ለመመልከትና በዋስትና ክርክሩ ላይ ብይን ለመስጠት ለነገ ታኅሳስ 23 ቀን ተለዋጭ ቀጠሮ ሰጥቷል። ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኢትዮጵያ የባህር በር የማግኘት ጥረት ወደ አፈጻጸም መሸጋገሩን ትላንት ለሕዝብ ተወካዮች ምክር ቤት አባላት ጥያቄዎች በሰጡት ምላሽና ማብራሪያ ላይ አስታወቁ። የኢትዮጵያ የባህር በር ጥያቄ ትውልድ ተሻጋሪ ጥያቄ መሆኑን ጌዲዮን ለምክር ቤቱ የጠቆሙ ሲሆን በአሁኑ ወቅት በጥያቄው ዙሪያ አበረታች ምልክቶች እየታዩ መሆኑንም መናገራቸውን የአገር ውስጥ የዜና ምንጮች ዘግበዋል። ሆኖም እስራኤል ለሶማሊላንድ በሰጠችው እውቅና ዙሪያ የመንግስት አቋም ምን እንደሆነና ኢትዮጵያ ከሶማሊላንድ ጋር ተፈራርማው የነበረው የባህር በር የመግባቢያ ስምምነት የት እንደደረሰ ከአንድ የምክር ቤቱ አባል ለቀረበላቸው ጥያቄ ጌዲዮን ምላሽ ሳይሰጡ እንደቀሩ ዘገባዎቹ አመልክተዋል። የኢትዮጵያ መንግስት እስራኤል ባለፈው ሳምንት ለሶማሊላንድ በሰጠችው እውቅና ዙሪያ ይህ ዜና እስከተጠናቀረበት ዛሬ ምሽት 11 ሰዓት ድረስ በይፋ አቋሙን አልገለጠም። ኢትዮጵያ ከሶማሊላንድ ጋር በደረሰችው የባህር በር የመግባቢያ ስምምነት ሳቢያ ከሶማሊያ ጋር ዲፕሎማሲያዊ ውዝግብ ውስጥ ገብታ የነበረ ቢሆንም በቱርክ አሸማጋይነት የሶማሊያን የግዛት አንድነትና ሉዓላዊነት ለማክበር መስማማቷ አይዘነጋም። በአገር አቀፍ ደረጃ የሰላም አምባሳደር የሆኑት የጋሞ ብሔረሰብ ሽማግሌዎች ከ1 ዓመት በፊት ለሽምግልና ተግባራቸው አንቴክስ ኢትዮጵያ ቴክስታይል ኩባንያ ያበረከተላቸው የ10 ሚሊዮን ብር ሽልማት እስካሁን ከእጃቸው እንዳልገባ ለዋዜማ ተናገሩ። ኩባንያው በበኩሉ ገንዘቡን ለጋሞ ሽማግሌዎች ማስረከቡን ለዋዜማ አረጋግጧል። ሽማግሌዎቹ ገንዘቡን የተቀበለው የጋሞ ዞን አስተዳደር መሆኑን ገልጠው አርባ ምንጭ ከደረሱ በኋላ ግን ገንዘቡ የት እንደገባ ማወቅ እንዳልቻሉ የጋሞ ማህበረሰብ ተወካዮች ነግረውናል። የጋሞ ዞን አስተዳደር ኃላፊዎች በጉዳዩ ላይ መልስ እንዲሰጡ ላቀረብንላቸው ጥያቄ ራሳቸው ሽማግሌዎቹ ይጠይቁን የሚል መልስ ሰጥተውናል። የሶማሌላንድ መንግስት ጅቡቲ የሚገኙ የዲፕሎማሲ ተወካዩን ጠራ። የሶማሌላንድ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በጅቡቲ የሚገኙትን ተወካዩን ወደ ሀርጌሳ የጠራው ለምክክር መሆኑን ገልጧል። እስራኤል ለሶማሌላንድ ባለፈው ሳምንት እውቅና መስጠቷን ተከትሎ ጅቡቲ የእስራኤልን ውሳኔ በብርቱ ካወገዙት ሀገራት መካከል አንዷ ናት። የጅቡቲ ውጭ ጉዳይ ሚኒስቴር ጅቡቲ የሶማሌላንድ እውቅና የሶማሊያ ሉዓላዊነትና የግዛት አንድነትን እንዲሁም የአፍሪካ ህብረት ቻርተርንና ዓለም አቀፍ ህግጋትን የሚጥስ ነው በማለት ቀናት በፊት ማውገዙ አይዘነጋም። ከአፍሪካ ቀንድ ሀገራት እስራኤል ለሶማሌላንድ የሰጠችውን እውቅና በተናጠል መግለጫ ያላወገዙት ኢትዮጵያና ኬንያ ብቻ ናቸው። ሆኖም ኬንያ አባል የሆነችበት የምስራቅ አፍሪካ ኢኮኖሚ ማህበረሰብ ሴክሬታሪያት ከቀናት በፊት ባወጣው መግለጫ የእስራኤልን ውሳኔ ተቃውሟል።
አንድ የአሜሪካ የፌዴራል ፍርድ ቤት ለደቡብ ሱዳናውያን ስደተኞች አሜሪካ የሰጠችው ጊዜያዊ ከለላ እንዲነሳ የፕሬዝደንት ትራምፕ አስተዳደር ያሳለፈውን ትዕዛዝ በጊዜያዊነት አገደ። ፍርድ ቤቱ ትዕዛዙን ያገደው አሜሪካ የሚገኙ 4 የደቡብ ሱዳን ስደተኞችና አንድ የስደተኞች መብት ተሟጋች ድርጅት ውሳኔው ሕጋዊነት የሌለውና ስደተኞች ተከታታይ ሰብአዊ ቀውስ ወዳለባት ደቡብ ሱዳን እንዲመለሱ የሚያስገድድ ነው በማለት ትዕዛዙ ተፈጻሚ እንዳይሆን ፍርድ ቤቱ አስቸኳይ እግድ እንዲጥል ያቀረቡትን ውሳኔ መሰረት በማድረግ ነው። የፍርድ ቤቱ ዳኛ ውሳኔው ክርክር ተደርጎበት ሕጋዊነቱ ሳይታይ ተግባራዊ ቢደረግ ስደተኞቹ ሕጋዊ ከለላቸውን ተገፈው ወዲያውኑ ሊባረሩ ይችላሉ ብለዋል። የፕሬዝደንቱ አስተዳደር የስደተኞቹ ጊዜያዊ ከለላ ታህሳስ 27 እንደሚያበቃ ቀነ ገደብ አስቀምጧል። በሰሜን ኢትዮጵያው ጦርነት ወቅት ጊዜያዊ ከለላ የተሰጣቸው ኢትዮጵያውያንም በ60 ቀናት ውስጥ እንዲወጡ የታዘዙ ሲሆን የኢትዮ አሜሪካ ሲቪክ ካውንስል ውሳኔው እንዲቀለበስ ጉዳዩ ለሚመለከታቸው መስሪያ ቤቶች ደብዳቤ ማስገባቱን መግለጹ አይዘነጋም። ለዕለቱ የያዝናቸው መረጃዎቻችን እነዚህ ነበሩ። ተጨማሪ የዋዜማ ዜናዎችንና መረጃዎችን ዋዜማ ሬዲዮ ብላችሁ በማህበራዊ ገጾቻችን ታገኛላችሁ። ጤና ይስጥልኝ።